እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በመላው ዓለም ላይ ያላችሁ የኢትዮጵያ ሕዝብ በሙሉ ሰላም፣ ጤና፣ ፍቅር ይስጠን። እድሜያችንን ከፍ ያድርግልን። ልቦና ይስጠን፣ ቀልብ ይስጠን። የተረጋጋ መንፈስ ዝግ ብለን የምናዳምጥበት ጆሮ ይስጠን እላለሁኝ እግዚአብሔርን። ሰሞኑን በተነሳው እፎይ ይሁን ብቻ በሙስሊምና በክርስቲያን ላይ ስላለው ነገር ሳይ ስለ ውሻ አንስቶ ሲከራከር የሰማሁበትን ነገር ስለ ውሻ አንድ ነገር ልበላችሁ ብዬ ነው። ውሻ ታማኝ እንስሳ ነው። አዎ፣ ግን ውሻ ክርስቲያን ቤት ይበዛል ብዙውን ጊዜ ውጪ ያሉ። አሁን ደግሞ ኢትዮጵያ ውስጥም ውሾች በቤት ውስጥ አብረው መኖር እየጀመሩ ነው። በውጪው ዓለም ላይ የትም ቢሰደዱ ሙስሊሞች ውሻ የሚያስጠጉ ከስንት አንድ ናቸው። አብዛኛዎቹ ግን አያስጠጉም፣ ነጂስ ነው ይላሉ። ትክክል ነው፣ ነጂስ ነው ያሉበት ምክንያት አንድ ነገር ልንገራችሁ። ውሻ ሰውን በመተሻሸትና በመላስ ወርማፕ ያደርጋል። ስለዚህ የሰው ልጅ ደግሞ እንኳንስ ተልሶ ወርማፕ ተደርጎ አይደለም እንዲሁም በየደቂቃው አምጡ የሚል ፍጥረት ነው ሰው ማለት። ከእንስሳ እንለያለናል እንጂ ከእንስሳ የባሰ ተፈጥሮ ነው ያለን። ስለዚህ ውሾች ስንቶቹ ሰዎች ናቸው ክርስቲያን ቤት ውስጥ ከሰው ጋር ግንኙነት የሚያደርጉት ብላችሁ አስባችሁ ታውቃላችሁ? ከብዙ ክርስቲያን ቤተሰቦች ጋር ውሾች ግንኙነት ያደርጋሉ፣ ሴክስ ያደርጋሉ። ምክንያቱም ለምንድን ነው? ውሾቹ ፍቅር ለመግለጽ ነው የሚልሱት ምን የሚሉት። ሰዎች ግን ወደ ሌላ ተቀይረው ሴትም ይሁን ወንድ ልጅ ተቀይሮ ራሳቸውን ከእንስሶች ጋር ግንኙነት ያደርጋሉ። ስለዚህ ሙሐመድ የተናገሩት ጥቁር ውሻን ግደሉ ያሉበት ምክንያት የከለር አይደለም ያሉት። ብዙ አሁን ይሄ ልጅ እውቀት የለውም እንትን ይዞ ነው የመጣው አንዳንድ ነገር ለቅሞ ፈቶ፣ ግን በእይታ ስላላየው ነው። እኔ በጣም ነው ውሻ ድሮ ወድ ነበረ፣ ግን ሲቆይ ስረዳ እንዴ እኔም ሙስሊሞችን እል ነበር ለምንድን ነው ውሻ የማይወዱት ምናምን እል ነበር። ልክ ናቸው፣ ነጂስ ነው ውሻ። ምክንያቱም ይልሳል፣ ለሀጩን ላያችሁ ላይ ይለቀልቃል፣ ሽንታቸውንም ይሸናሉ። ግን እርግጠኛ ነኝ ወደፊት ዓለም በሙሉ በሙስሊም እንደምተዳደር ህጎቿል። ለምን ይመስላችኋል? ሙስሊም ላይ የተጻፈው ህጎች ስለ እንስሳት እንኳን በጣም የሚገርም ነው። ውሻን እንግዲህ በዛን ሰዓት ሙሐመድ መረዳታቸውን እንኳን አስቡት። ውሻ በቤታቸው እንዳይገባ የተደረገበት ምክንያት ሚስት ነው የፈቀዱላቸው ለወንዶቻቸው 2 3 4 አግቡ ነው የፈቀዱት እንጂ እንስሳ ቤታችሁ ውስጥ አስገቡን አልፈቀዱም። ምክንያቱም እንስሶችም ከሰው ጋር ሲላመዱ ግንኙነት ሊያደርጉ ስለሚችሉ ያውቁ ነበር ማለት ነው። ስለዚህ በገጠር እኮ አንወሻሽና ቆሎ ተማሪም ይሁን ከብት ጠባቂው አህያ ጠባቂው ስንቱ ነው መጀመሪያ ላይ ግንኙነት የሚያደርጉት እኮ እረኞች ከእንስሳ ጋር ነው። ከአህያ ጋር፣ ከከብት ጋር፣ ከበቅሎ ጋር ነው ግንኙነት የሚያደርጉት ምንም ሳንወሻሽ፣ የገጠር ከብት ጠባቂዎች ማለት ነው። ይሄን መቼስ ለምን ተባለ ልትሉም አትችሉም። አብዛኛዎቻችሁ ታውቁታላችሁና ማለት ነው። ስለዚህ ነብዩ መሐመድ ውሻ ጥቁር ውሻ ሲሉ እንደዚህ አይነት ባህሪ ያላቸው ውሾችን ግደሉ፣ እንዳትሳሳቱ፣ ከሰውም እንደማለት ነው። ከሰው ውስጥ ይሄን አይነት ስህተት እንዳይፈጥሩ ግደሏቸው። ትርጉሙ ይሄ ነው እንጂ የከለር አይደለም። ውሻ በቤታችን ውስጥ አድርገን አሁን እኮ ይሄ ቲክቶኩ ምናምኑ ላይ ያየናቸው እኮ ነው። ውሻ አፋቸውን ይልሳቸዋል፣ እቃቸው አካባቢ ያሸታቸዋል፣ ሴቶቹን ወንዶቹም እንደዛው ምናምን እየተሆነ ነው የሚታየው። ስለዚህ የሰው ልጅ ከሰው እየተወ ከእንስሳ ጋር የማይሆን ግንኙነት እያደረጉ ነው ያሉት። ይሄም ደግሞ የሚበዛው ክርስትና ውስጥ ነው፣ ሙስሊም ውስጥ አይደለም። ምክንያቱም ሙስሊም ሙሐመድ ቀድመው ስላወቁ የተረዱ ስለሆኑ እግዚአብሔር በደንብ አስተምሮ ስለሆነ ያጻፋቸው ቁርአናቸው ላይ ውሻ በቤታቸው እንዳይገባ ከልክለዋል። ስለዚህ ውሻ ቤታቸው ውስጥ የለም፣ ሚስታቸው ናት ቤት ውስጥ ያለችው። ሌላ እንስሳ ቤታቸው ውስጥ የለም፣ ሰው ነው ቤት ውስጥ ብቻ ሊኖር የሚገባው። ከዛ ውጪ ከሌላ ፍጥረት ጋር ግንኙነት እኛ ስማቸውን እናጠፋ ነበር። በጣም ሙስሊም ጌ ነው ብለን ነበር የምናወራው። ጌነት የመጣው ከሙስሊም ነው ብለን ነው የምናወራው። ግን ጌነት ከሙስሊም አልመጣም። አሜሪካ እስር ቤት ውስጥ እንኳን ታሳሪዎቹ ግንኙነት እንዳያደርጓቸው እንዳይደፈሩ ይሰልማሉ።
ፍራቻ ማለት ነው። ሙስሊም ስር ሄደው ይደበቃሉ። ይሄ እንግዲህ ራሳችን ክርስትና ሃይማኖቶች እኛ የምናደርገውን ነው ለነሱ የምንሰጠው። አሁንም እንድትረዱልኝ የምፈልገው ክርስቲያን የሚለውና ሙስሊም የሚለውን እንጂ ስለ መጽሐፍ ቅዱስ ስለ ምናምን አይደለም። ግን ክርስቲያን ጋር ያለውን ስህተትና ሙስሊም ጋር ያለውን ትክክለኝነት፣ ሙስሊም ጋር ያለውን ስህተትና ክርስቲያን ጋር ያለውን ትክክለኝነት ማውራት ስላለብን ነው። እንቀጥል። ሙስሊም አሁን ነው ትንሽ ልብሳቸውን ወጣ ያለ የሚለባብሱት እንጂ አብዛኛዎቹ ልብሶቻቸው ተረከዛቸው እንኳን አይታይም። ለባላቸው ብቻ ነው። ማታ ለባሏ እዚህ ለምን ቁንጣ አታረግም እሱ ብቻ ማየት እንዳለበት እኛም መጽሐፍ ቅዱስ ላይ እኮ ይላል። ግን የኛ አልተከበረም። ተረከዟ ይታይ ብሏል። አሁን ግን ታይት አርገን ቁንጣ አርገን አጭር ቀሚስ አርገን ጸጉሬን ተተኩሼ ዘለቅቄው ምናምን ቤተ ክርስቲያን የሚቆመውን ለማሳሳት ሲጸልይ ጸልዮ አይሄድም። ግማሹ ወንድ ጸልዮ ሁሉ ወደ ቤቱ የሚገባ አይመስለኝም። ምክንያቱም አሳሳች ነን ማለት ነው። ስለዚህ ይህንን እንኳን ልናውቅ ልንረዳ ይገባናል። እውነት ነው። እነሱ ጋር ያለው እኛ ጋር የለም፣ እኛ ጋር ያለው እነሱ ጋር የለም። ግን እንዴት እንውሰድ? ከነሱ ምን እንውሰድ? እነሱ ከኛ ምን ይውሰዱ ብለን ማሰብ መቻል አለብን። ከነሱ ጥሩ ጥሩ ነገራቸውን፣ ከኛም ደግሞ እነሱ ጥሩ ነገራችንን ይውሰዱ። ስለዚህ ጥቁር ለተባለው ውሻን የሚጠሉበት ሙስሊሞች ምክንያት ውሻ ነጂስ ነው ብለው የሚያምኑት ለዚህ ነው። ውሻ በቤት ውስጥ በመኖር የተነሳ ክርስቲያኖች ውስጥ አብሮ ሲኖር ከውሻ ጋር ግንኙነት የሚያደርጉ ብዙ ሰዎች አሉ። እግዚአብሔር የማይወደውን ውሻውን ስላበሉ ስላጠጡ፣ ውሻው ቤተሰብ ናቸው ብሎ ከመውደዱ የተነሳ ዘሎ ላያቸው ላይ በመውጣት ስለሳመ ስለላሰ ብቻ ለተፈጥሮ ግንኙነት የሚጠቀሙ ብዙ 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 ይሄ ነው የማይባል ብዙ አሉ። አሁንም ግን ደግሞ አሁን ኢትዮጵያ ውስጥ እየገባ ነው። ብዙ ወጣቶች ምናምን የቤት ውሻ አልጋቸው ላይ ምናምን ይዘው እየታዩ ነው። አገራችንም ገብቷል። እንጸልይ። ሙስሊሞችም ደግሞ በዚሁ ቀጥሉ፣ በርቱ። ውሻ የሚባል ቤታችሁ እንዳታስገቡ። ምክንያቱም ውሻ ከቤት ውጪ የሚታሰር እንጂ ቤት ውስጥ ገብቶ አልጋችሁ ላይ ወጥቶ የሚተኛ አይደለም። ስህተት ነው። ታማኝ እንስሳ ነው። አዎ፣ ግን እንደ እምነትነቱ እግዚአብሔር ለቤት ውስጥ አይደለም የፈጠረው፣ ለውጭ ነው የፈጠረው። ደጅ ጠባቂ አድርጎ ነው የፈጠረው። ስለዚህ ቤቱን ውጭ ላይ ስሩለት፣ እዛው ይቀመጥ። እኔ ይህንን ነው የምለው። ስላዳመጣችሁኝ አመሰግናለሁ። ስለ መሐመድ ለመናገር መጀመሪያ የተናገሩትን ቅኔውን ምኑን ፈታችሁ ሳትረዳ ዝም ብላችሁ እየቀረባችሁ ልክ ነው እሳቸው እንዲህ ናቸው ምናምን አትበሉ። በደንብ አንብቡት። ለዛ እኮ ነው ክርስቲያኖች ያልበሰልን እንደሆነን የሚታወቀው ያነበብነውን ዳይሬክት ስለምንጠቀመው ነው። ትርጉም አለው። እያንዳንዱ መልእክት ራሱን የቻለ ትርጉም አለው ያዘለ የራሱን። ስለዚህ ስለ ውሻ አንስታችሁ አታውሩ። ለራሳችሁ ከነሱ ትምህርት እንውሰድ። ከሙስሊሞች ትምህርት ወስደን እኛም በቤታችን ውስጥ ውሻ መኖር የለበትም። ውሻን ያላግባብ ማቅረብ የለብንም። ውሻ እንዲልሰን እንዲስመን መፍቀድ የለብንም ማለት አለብን እንጂ ውሻን እንዲህ አሉ ማለት የለብንም። ስላዳመጣችሁኝ አመሰግናለሁ። ጾሙን በሰላም ይፍታልን እግዚአብሔር በፍቅር። ለሙስሊሞችም ጾማችሁን በሰላም ይፍታላችሁ። ለሁላችንም ሰላም፣ ጤና፣ ፍቅር ይስጠን፣ ልቦና ይስጠን፣ የሚረዳ አይምሮ የሚያስብ አስቦም ደግሞ በተግባር የሚያውል ማንነት ይኖረን። የሞቱትን ነፍስ ይማር፣ ላሉትም እድሜ፣ ጤና፣ ፍቅር ይስጠን። አመሰግናለሁ ስላዳመጣችሁኝ። ሰላም እደሩ፣ ሰላም ዋሉ፣ ሰላም